ሰሞኑን ልትወልድ ሆስፒታል ገብታ ምጧን በቲክቶክ በቀጥታ ስርጭት አስተላልፋ መነጋገሪያ የነበረችው ታዋቂዋ ቲክቶከር ሀና እናቷን በድንገት አታለች። አላህ መጽናናትን ይስጣት። እናቷ ወይዘሮ ደንብቾ ሶባ ባልታሰበና ልብን በሚነካ ሁኔታ እንግዲህ በራሳቸው በመኖሪያ ቤታቸው ህይወታቸው አልፎ መሬት ላይ ወድቀው ነው የተገኙት ማለት ነው። ከሞቷ አሟሟቱ እንግዲህ ታዋቂዋ ቲክቶከር ሀና የእናቷን ሞት እንኳ የሰማችው በሰዎች አማካኝነት እንጂ እሷ እናቷ መቼ ትሙት እንዴት ትሙት እንኳ የሚለውን ነገር በቅጡ አላወቀችም ተብሏል ማለት ነው። በሜሪላንድ ወይንም ደግሞ በዋሽንግተን ዲሲ ነዋሪ የነበሩት ደንብቾ ሰርጋባ የትናንትናዋን ሌሊት ያሳለፉት እንግዲህ ለሚመጣው ለመስቀል በዓል ማለት ነው በእናትነት ጥበብና ባህላቸው አክብሮት ነበረ። እሱም እንግዲህ እኒህ እናት ሁሌም እንደሚታወቀው ቆጮ ይሰራሉ፣ ቅቤ ያነጥራሉ እና የተለያዩ ነገሮችን እያዘጋጁ አሜሪካ ነገር ለሚገኙ ሀበሾች እንደሚሸጡም ይሄ ልጃቸውም ማስታወቂያ ያሰራላቸው አይቻቃሉ ማለት ነው። እና እኒህ እናት እንግዲህ በእናትነት ጥበብና በባህል አክብሮት ነበረ ለሚመጣው ታላቁ የመስቀል በዓልም ደግሞ ማለት ነው ቤተሰቦቻቸውን ለማስደሰት ሲሉ እንግዲህ ሌሊቱ በሙሉ በቤታቸው በመኖሪያ ቤታቸው ውስጥ በቤታቸው ውስጥ ሌሊቱን በሙሉ እንግዲህ ቅቤ ሲያነጥሩና የቤቱን ድባብ ደግሞ በበዓል ጠረን ሲያውዱ አድረው እንደነበር ነው እንግዲህ እየተነገረ ያለው። ሆኖም እኒህ እናት ማታ ላይ ወይም አዳራቸው ምንም እንኳ ቅቤ ሲያዘጋጁ ቢያድሩም የበዓል ቅቤ ወይም ያዘጋጅቱን ቅቤም ደግሞ ሳይቀምሱት የነገዋን ፀሐይ ሳይሞቁ ያቺ ሌሊት ለሳቸው የማትነጋ የመጨረሻ ሌሊት ሆና አልፋለች ማለት ነው። ንጋት ላይ እንግዲህ የዕለት ተዕለት ተግባራቸው ሌሊት ቅቤ ሲያነጥሩ ቆጮ ሲሰሩ ያድራሉ። ቀን ደግሞ ሌላ ስራ አላቸው እኒህ እናት ማለት ነው። ንጋት ላይ የዕለት ተዕለት ተግባራቸው ሊያከናውኑ ስሙ ያገሬ ልጆች ሊያከናውኑ በሞግዚትነት ወይም ደግሞ በእናትነት ፍቅር የሚያሳድጓቸው ወይም የሚንከባከቧቸው ህጻናት አሏቸው ማለት ነው እኒህ እናት። እና እንደተለመደው እንግዲህ የእነዚያ ወላጆች እናቶች ናቸው እንግዲህ የዚች እናት ሁሉ መሞቷ እንዲታወቅ ያደረጉት እንጂ ከዛ በፊት ልጆቻቸው ስለ እናታቸው የሚያውቁት ነገር አልነበረም ማለት ነው። እና እነዚያ የሚያሳድጓቸውና የሚንከባከቧቸው ህጻናቶች ግን ሊቀበሉ አልቻሉም። የህጻናቱ ወላጆችም ስልክ ሲደውሉ ያው የተለመደ ስራቸውን ልጆቹን እንዲቀበሏቸው ወይም በር ከፍተው እንዲያስገቡላቸው ማለት ነው ልጆቻቸውን የሚያሳድጉላቸው ወላጆች ወደ እሷቸው ጋር ይዘው ከመጡ በኋላ ስልክ ይደወላል። ስልካቸውን በተደጋጋሚ ይጠራል። ነገር ግን ወይዘሮ ደንብቼ ቤት በኩል ያለው ዝምታ ያስፈራ ነበር ማለት ነው። እነዚያ ልጆቻቸውን ለማቀበል የመጡ ወላጆችም እንግዲህ ስልካቸው ይጠራል፣ ነገር ግን የሚያነሰው አካል አልነበረም እና ግራ ይጋባሉ። ግራ የተጋቡ እነዚያ ወላጆቻቸውም እንግዲህ ያው ታዋቂዋ ቲክቶከር ወይንም ደግሞ የኒህን እናት ልጅ ሀናን ስለሚያውቋት ለሀና ደውለው እናትሽ በሰላም ነው ወይ ስልክ አያነሱም የሚል የጭንቀት መልእክት እንግዲህ ወደ ሀና ያስተላልፋሉ ማለት ነው። ሀናም ያን የጭንቅ መልእክት እንደደረሳት ወዲያውም በድንጋጤ ትነሳና ከልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት እየበረረች ታምራለች ማለት ነው። ከሄደች ካመራች በኋላ ግን የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያርፍበት ነበር ማለት ነው። ያቺ ጠንካራ እናት፣ ያቺ የቤተሰቡ ምሰሶ እናት ማለት ነው ሀገሬ ልጆች፣ ጠንካራዋ እናት እንግዲህ ከቤቱ ከመግቢያ በር አቅራቢያ ማለት ነው መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበትም ለሀናም ሆነ ለቤተሰቡ ዓለም የጨለመበት መሪር የሀዘን መርዶ የተሰማበት ቅጽበት ነበረ ማለት ነው። በአሁኑ ሰዓትም አካባቢው በከፍተኛ ድንጋጤና ሀዘንም ተውጧል። እስካሁን ድረስም የሞታቸው ምክንያት ምን እንደሆነ አልታወቅም። ነገር ግን የፖሊስ አካላትም ይህንን አሳዛኝና ድንገተኛ ሞት መንስኤው ምንድን ነው ብሎ ለማጣራት ምርመራ በሰፊው መጀመራቸውም ተነግሯል ማለት ነው። ከፕሮፒን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባሉ ሁሉ እየተመረመሩ ይገኛሉ ማለት ነው። ያው እንግዲህ ማታ ቅቤ ሲያነጥሩ ስላመሹ ምናልባት ለመሞታቸው ምክንያት ጋዝ ሊሆን እንዴ ብሎም እንግዲህ ፖሊሶች ጥርጣሬ እንዳደረባቸው እሱ ላይም ትኩረት ሰጥተው ምርመራ እያደረጉ እንደሆነ እየተነገረ ያለው። እንደ ቤተሰብ ምንጮችም እንግዲህ መረጃ
ወዳጅ ዘመድ ሀዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ወይንም ደግሞ ኦገስት 23 ድረስ በዋሽንግተን ዲሲ የሀዘን ድንኳን ተተክሎ ለቅሶ ይቀመጣል። እኒህን የዋህ እናት በክብር ለመሸኘት ማክሰኞ ኦገስት 25 በሲዲ ቅዱስ ሚካኤል ካቴድራል የጸሎትና የፍታት የሽኝት ስነ ስርዓትም ይፈጸማል ተብሏል ማለት ነው። እንግዲህ እነዚህን ሰዎች ወይንም ደግሞ ይችን ቲክቶከር እርግጠኛ ነኝ ብዙዎቻችሁ ታውቋቸዋላችሁ። ሰሞኑን በተለይ ደግሞ በሰፊው መነጋገሪያ ነበረች። ሚዲያ ላይ እዩኝ እዩኝ ከሚሉ ሰዎች መካከል አንዷና ዋነኛዋ ነች ማለት ነው። ነገር ግን ብዙ ጊዜ እች ልጅ በእናቷ ስትወቀስ እኔ እሰማለሁ። የምትወቀሰው ምንድን ነው? አሜሪካን አገር እናቷን ወስዳ ለመጀመሪያ ጊዜ የኩሽና ሰራተኛ ያደረገች ሴት ትባላለች ማለት ነው። እሷ የምትኖረው ህይወት፣ እሷ ሚዲያ ላይ የምታሳየው ነገር ሌላ ነው። እናቲቱ ደግሞ የሚኖሩት ሌላ ህይወት ነበር ማለት ነው። የሀገሬ ልጆች እንደሰማችሁት ነው እንግዲህ መሞቷን እንኳን ከዛ በፊት እናቴ እንዴት አደርሽ ብላ እንኳን ስልክ ደውላላት አልነበረም። የእናቷን መሞትም እነዚያ ወላጆች እንግዲህ ልጆቻችሁ ይወትላችሁ ሀገሬ ልጆች። በነገራችን ላይ እኔ የአረብ ሀገር ሴቶች ጀግና ናቸው። እነሱ እየቀለጡ ለቤተሰብ ይኖራሉ የምላችሁ በምክንያት ነው። አሜሪካ፣ አውሮፓ ያለ ሰው ግን ራስ ወዳድ ነው። መጀመሪያ ራሳቸው ነው የሚያስቀድሙ የምላችሁ ብዙ ጊዜ በምክንያት ነው። ወላሂ ነው የምላችሁ። ምንላችሁ ፈልጌ ነው። አሁን እቺ ልጅ እሷ የድሎት ኑሮ ነው የምትኖረው። እናት ግን ለስሙ ያለችው አሜሪካን ሀገር ነው። ግን እንዳልኳችሁ ቅቤ እያነጠረች ትሸጣለች፣ ቆጮ ምናምን ትሸጣለች። ይሄም አልበቃ ብለዋት ቀን ቀን ደግሞ ማለት ነው አሜሪካን ሀገር የሚኖሩ ሀበሾች ያው ከሌላ አሜሪካን ማሳደጊያ ምናምን የህፃናት ማቆያ ቢያስገቡ ብዙ ብር እንደሚያስከፍሏቸው ስለሚያውቁ እኒህ እናት ለሊት ቅቤ ሲያነጥሩ ቆጮ ምናምን ሲያዘጋጁ ያድራሉ። ቀን ደግሞ አሜሪካን ሀገር እነሱ ከሚኖሩበት አካባቢ ያሉ ህፃናቶችን ሰብስበው በሞግዚትነት ወይም በሰራተኝነት እነዚያን ልጆች ይንከባከባሉ፣ ያሳድጋሉ ማለት ነው። እንግዲህ ሞታቸውም የታወቀው በህፃናቶቹ ምክንያት ነው። በነገራችን ላይ ለምን ካላችሁ እንደሰማችኋቸው እነዚያ የህፃናቶችን ወላጆች እንደተለመደው እነሱ ጧት ተነስተው ስራ ሊሄዱ ነው። ስራ ከመሄዳቸው በፊት ደግሞ ልጆቻቸውን ለዚች እናት ማስረከብ ስለነበረባቸው ያው እንድትረከባቸው ፈልገው በሯ ጋር ሄደው ስልክ ሲደውሉ ስልክ ባለመነሳቱ በተደጋጋሚ ምንድን ነው ይጠራል፣ ነገር ግን ስልኩ አይነሳም ብለው ምናልባት ልጇ የምታውቀው ነገር ካለ ብለው ወደ ልጅቱ ደወሉ። ልጅቱ የምታውቀው ነገር አልነበረም። ያው ግን እሷ እናቷ እርግጠኛ ነኝ የቤቷ ቁልፍ ስለሚኖራት በፍጥነት ስትሄድ ግን እናቷ ምክንያቱ ባልታወቀ ምክንያት ስንት ሰዓት ላይ እንደወደቀች መቼ ይሄ ነገር እንደተፈጠረ እንኳን ሳታውቅ የዘላለም ጠባሳ ጥብስ የሚያደርግ እውነት እንምላችሁ የዘላለም ጸጸት እኔ እንዴት እንደምትወጣው አላውቅም ወላሂ። እና በዚያ ሁኔታ ውስጥ እናቷ ሙታ መሬት ላይ ወድቃ እንደተገኘች ነው እየተነገረ ያለውና ሚዲያ ላይ የምናየው ሌላ ነው፣ በስተጀርባ ያለው ደግሞ ሌላ ነው። የብዙ ሰው ህይወት ይሄ ነው። በነገራችን ላይ ገባችሁ? ሰው እናትን አሜሪካን ሀገር ሰው እናትን የተሻለ ሀገር ወስዶ የተሻለ ኑሮ ህይወት ማኖር ሲገባት እሷ ግን የናሰራተኝ። በነገራችን ላይ ሊያሹ አንዳንድ የምትናገረው ነገር በጣም ልክ ነች ወላሂ። እኔ ግን ብዙ ጊዜ ቦታ አልሰጣትም ነበርና ሲችን ሴት ከሚናፉ ሰዎች መካከል አንዷና ዋነኛዋ ሊያ ነች ማለት ነው። ስለ እናቷ በተደጋጋሚ ተወሳ። እኔ ደግሞ ምን ችግር አለ ቢሰሩ ምናምን ሁሉ ላለው ግን በሞግዚትነት ልጆች እንደሚያሳድጉ ግን ተናግራ አታውቅም ልጅቷ ራሱ ማለት ነው። ቅቤ ምናምን መሽጧን ብቻ የምትናገርና በጣም ያሳዝናል። እና የእሷ እናት በሞግዚትነት የሌላ ሰዎችን ልጆች ያሳድጋሉ ማለት ነው። እሷ እንግዲህ በቃል አይደለ ልትወልድ እንኳ ሆስፒታል ገብታ ምጧን ለመጀመሪያ ጊዜ በቀጥታ ስርጭት ያስተላለፈች ሴት ተብላ ሰሞኑን መነጋገሪያ ሆና ነበረ። ኤቢሲ ወይንም ደግሞ ሰይፉ ሾው ላይ ሁሉ ቀርባ ነበር ማለት ነው። እሷም ደግሞ ዙራም ከሳቸው ነበረ። ከዛ በኋላም ደግሞ ስለ ሁኔታው ቀርባ እያስረዳች የሰይፉ ሾው እንግዳም ሆና ቀርባ ነበርና ብቻ ብዙ ነገር እየሰማን ነበር። ብዙ ሴቶችንም አስቆጥቷል። የእናትነት ክብር መገለጫውን ምጥን ያክል ነገር እንዲህ አርክሰዋለች ብሎ ብዙዎች እየወጡ ቪዲዮ እየሰሩባት እየሰደባት ነበረ። አንዳንዶችም ደግሞ እንግዲህ ከመናደዳቸው የተነሳ በመኪና አደጋ ሞተች፣ በምጥ ሞተች እያሉ ብዙ ነገር ሲሉባት ነበር ማለት ነው። በዚህ አጋጣሚ የሰው ምላስም የሰው ዓይንም ጥሩ ስላልሆነ እየወጣችሁ ሚዲያ ላይ ትዳራችሁን፣ ልጆቻችሁን፣ ቤተሰቦቻችሁን የምታሰጡ ሰዎች አደብ ግዙ ማለት ነው። ከሷ ተማሩ። ወላሂ ነው የምላችሁ። ከወለደች እኮ ገና ሳምንት ነው ቢሆናት 10 ቀን እንደዚያ ገና እርጥብ አራስ ነች ማለት ነው። እና አራሱን እናትን ማጣት ከባድ ነው። አላህ መጽናናቱን ይስጥሽ። ሌላ ምን ይባላል እንግዲህ።